ኢየሩሳሌም ሰላም ሩቋት በየዕለቱ ደም የሚፈስባት ምድር የእምነትና የትግል ኪዳን ዴር ሱልጣን የጊዜ ጉዞን እላስጨራሽ ትግልን እና የዴር ሱልጣን መነኮሳት የማይበገር ጠንካራ መንፈስ የሚያሳይ ጥናታዊ ፊልም ኢየሩሳሌም የክርስቲያን የአይሁድና የእስልምና እምነት መሰረት ቅዱስ ቦታ በቅርብ ቀን ታሪክ በጥንታዊ ድንጋዮች መካከል በሚንሸኳሸኩበት በቅድስት ሀገር ልብ ውስጥ የተቀበረ ያልተነገረ ታሪክ አለ። መገፋትን፣ ጥቃትን፣ የመቋቋም የእምነት ጽናትን፣ የማንነት የማያባራ ትግልን የዴር ሱልጣን ኢትዮጵያውያን መነኮሳት ለዘመናት ለተቀደሱ ቅርሶቻቸው ዘብ ቆመዋል። ስለሆነም አንዲት ቅንጣት ታህል ድንጋይ እንኳን አሳልፈን መስጠት የለብንም በጭራሽ። And we should not give up one little stone, nothing at all. ለፓትርያርኩ በሌላው በኩል ወርቁ ብሩ ስፍር ቁጥር ያለው ያን ሁሉ ዘመን የተጠቀሙባትን ኢትዮጵያን አሁን ብድራቱ ይኸው በቅድስቲቷ ምድር በኢየሩሳሌም መገኘታቸው ብቻ የኢትዮጵያውያንን ዘላቂ መንፈስ በዛ መኖር የሚያረጋግጥ ያው ምስክር ነው። ነገር ግን ጉዟቸው ያለ ፈተና አልነበረም። የዴር ሱልጣን ኢትዮጵያውያን መነኮሳት ከመፈናቀል እስከ ዘር መድሮ ለማሰብ እንኳን የሚከብዱ ፈተናዎች ገጥሟቸዋል። ሆኖም በእነዚህ ሁሉ ጊዜያት እምነታቸው ሳይናወጥ ቆይቷል። ጎልጎታ የክርስቲያኖች እምነት መሰረት ነው። ምክንያቱም አዳም የተቀበረበት አብርሃም ልጁን ይስሐቅን ለመስዋዕትነት ያዘጋጀበት ቦታ ነው ተብሎ ይታመናልና ክርስቶስ የተሰቀለበት ቦታ ስለሆነ በካቶሊኮችና በኦርቶዶክስ አማኞች ዘንድ በእጅጉ የተከበረ ቅዱስ የተሰኘ ቦታ ነው። ሌላው ደግሞ ኢትዮጵያውያን ጎልጎታ ውስጥ 4 ቤተ መቅደሶች እንደነበራቸው ለማወቅ ችለናል። By legend, ቅዱስ ቦታው ነው ወደ ኢትዮጵያ መጀመሪያ የመጣው። ይሄውም በመጽሐፍ ቅዱስ የተጠቀሰው የንግሥት ሳባ ወይም ማክዳና ንጉሥ ሰለሞን ታሪክ ነው። practical terms, Christianity came to Ethiopia through the Greater Holy Land. ብዙውን ጊዜ ሁሉ ነገር በሚረሳበት ዓለም ውስጥ ታሪካቸው የእምነትን ኃይል፣ የማህበረሰብን ጥንካሬና በምንም የማይበጠስ ከእምነት ቅርስ ጋር ያለ ትስስር ምስክር ነው። ይህ አስደናቂ ቪዲዮ በስሜታዊ ጥልቀቱና በታሪካዊ ፋይዳው ታዳሚዎችን ይማርካል። ብሎም በዴር ሱልጣን ኢትዮጵያውያን መነኮሳት ያሳዩት ዘላቂ ተጋድሎና ጽናት ላይ ብርሃን ይፈነጥቃል። ታሪኮቻቸውን ተመልከቱ፣ ድምጻቸውን ስሙ፣ ከጎናቸው ቁሙ። ድንቅ ጥናታዊ ፊልም በቅርብ ቀን